የተሽከርካሪዎች እንቅስቃሴ ገደብ በአማራ ክልል በአፋር ክልል ደሞዝ በአግባቡ ያልተከፈላቸው መምህራን አቤቱታ ዛሬ የታሰበው ዓለም አቀፍ የሰብአዊ መብት ቀን እንዲሁም አላሳድን ከስልጣን ያባረረችው ሶሪያ እጣ ፈንታና አሜሪካን የሚመለከቱ ዘገባዎችን አካቷል። የዜና መጽሔት ቀዳሚው ወደ አማራ ክልል ይወስደናል። ከአዲስ አበባ በጎጃም አድርጎ እስከ ጎንደር በተዘረጋው ሀገር አቋራጭ መንገድ ላይ የተሽከርካሪ እንቅስቃሴ ገደብ መኖሩን አሽከርካሪዎችና አንድ የጎጃም አካባቢ ነዋሪ ገለጹ። 2 የከባድ መኪና አሽከርካሪዎች ከመንግስት ጋር በሚዋጋው ፋኖ ከትናንት ጀምሮ በጎጃም መስመር የእንቅስቃሴ ገደብ እንዲደረግ መገለጹን ተከትሎ መኪናዎቻቸውን ይዘው መቆማቸውን አስረድተዋል። ጎጃም ፈረስ ቤት ውስጥ የሚኖሩ አንድ ግለሰብ እንዳሉት ከሆነ ደግሞ በዚህ መስመር የጭነትን ጨምሮ የህዝብ ማመላለሻ ተሽከርካሪዎች እንቅስቃሴዎቻቸው የተገታ ሲሆን የንግድ ተቋማትም እየተዘጉ ነው። በኢትዮጵያ መንግስትና በፋኖ ታጣቂዎች መካከል እየተደረገ ያለው ውጊያ ከፍተኛ ጉዳት እያስከተለ ቀጥሏል። በዚህ መሃል ንጹሃን ዜጎች መደበኛ ህይወታቸው ክፉኛ እየተጎዳ መሆኑ በየጊዜው ይነገራል። ለዚህ አንዱ ማሳያው የተሽከርካሪዎች እንቅስቃሴ ገደቦች ይጠቀሳሉ። ከትናንት ጀምሮ በተለይ በጎጃም መስመር የተሽከርካሪ እንቅስቃሴ እንዳይኖር በሚል በፋኖ ተሰጠ የተባለው ማሳሰቢያ የእንቅስቃሴ ገደብ መፍጠሩን አንድ የፈረስ ቤት ነዋሪ ተናግረዋል። ደግሞ ገደብ ከጥሏል። መኪና እንዳይንቀሳቀስ፣ ሱቅ እንዳይከፈት፣ ባንክ እንዳይከፈት የሚል ማጡ ከጥሏል። አሁን ያው መኪና እንቅስቃሴ እንጂ ሱቁ በግድም ሆነ በውድ ያው እየገነጠሉ ነጋዝ እየቆረጡ ሱቁን እየከፈቱ ነው ያሉ መከላከያዎች። ከሞተር ጀምሮ ሰሰል ተሽከርካሪ ድረስ መንቀሳቀስ አይችልም። ከትናንትና ጠዋት ጀምሮ ታገደ። ያው ምንም ነገር የለም። ባንክም ዝግ ነው። ምንም ነገር የሚባል ነገር የለም። ያው አሁን ተከፍታለህ ወዲያው ይከፍተዋል፣ ወዲያው ይዘጋዋል። ያው መኪና በሙሉ ዝግ ነው እስካሁን ድረስ። በዚህ ዕለት ሰሜን ጎንደር አካባቢ እንደሚገኝ የሚገልጽ አንድ የከባድ መኪና አሽከርካሪ በዚሁ ተጣለ በተባለው ገደብ ምክንያት ለመቆም መገደዱን ለዶይቼ ቬለ ተናግረዋል። ያው ከ30 ጀምሮ ላልተወሰነ ቀን ነው ተዘግቷል የተባለው። እኛም በአጋጣሚ ሰሜን ጎንደር ነው እና እዛ ቆም ነው። ከባድ መኪና በሙሉ ቆሟል። የህዝብ ከባህር ዳር ተነስተው እየመጡ ነው። ከባድ መኪና ነው፣ ጭነት ምናምን ስለያዝ ስኖ የቆመው ፍራቻ ስላለ ማለት ነው። ተያዝክ ማቃጠል ሁሉም ማውረድ ስላለ መንቀሳቀስ ከባድ ነው። ከደቡብ ጎንደር ወረታ፣ ከወረታ ጎንደር፣ ሰሜን ጎንደር፣ ባህር ዳር፣ ከባህር ዳር ጎጃም በሙሉ ዝግ ነው። ይሄው የእንቅስቃሴ ገደብ ከጅቡቲ በሚወጡና ወደዚያው በሚያቀኑት ላይም ስጋት ፈጥሮ እክል መሆኑን ሌላኛው አሽከርካሪ ነግረውናል። እኔም አሁን ገና ከጅቡቲ የወጣው መንገድ ዝግ ነው ተብሎ መንገድ ላይ ቆሜያለሁ። በአማራ ክልል ሙሉ መንገድ ዝግ ነው ስለተባለ እዚህ የቆም ነው። ጥቃት የሚደርሰው ከባድ መኪና ላይ ነው። አጠቃላይ ያለው የሹፌሮች እንቅስቃሴ በዚህ በግጭቱ ምክንያት ምን ያህል የተጎዳ ነው ማለት ይቻላል? ካፍሉ ብዙ ቤተሰብ ነው ጉዳቱን ማስቀየን የሚያውቀው። የወለደ ቤተሰብና የመሰረተው ቤተሰብ ብቻ ነው የሚያውቀው እንጂ የሹፌር ስቃይ መቼም በመጪው 5-6 ዓመት አሁን ያለው ስቃይ ይሄ ነው የሚባል አይደለም። የትም ቦታ ላይ ማለት ነው። ይህ ደም አፋሳሽ የእርስ በርስ ውጊያ እንዲያበቃ በሚል መንግስትን እና የፋኖ ታጣቂዎችን ወደ ሰላም ለማምጣት የተቋቋመው ስብስብ እስካሁን የተጨበጠ ውጤት ያመጣ አይመስልም። የምክር ቤቱ የህዝብ ግንኙነት ባለሙያ አቶ እያቸውም ይህንኑ ነው የሚጠቅሱት። ሰላምን በሚዲያ ከመስበክ የዘለለ ብዙ በግራ ቀኝ የሚሰሩ ስራዎች አሉ፣ እንደኛ የምንታዘበው ማለት ነው። መሬት ላይ የነኩ ጥረቶች ያስፈልጋሉ። እኛ የገጠመን ችግር እስካሁንም ገጥሞን የቆየ ሁለቱም ወገን ያለው አለመተማመን የከፋ ነው። አሁንም አሽከርካሪዎች ማንነታቸው ባልታወቀ ሰዎች መንገድ ላይ ከፍተኛ ገንዘብ ይጠየቃሉ የሚሉት የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር የስራ አስፈጻሚ አባል የሆኑት አቶ ሰለሞን ዘውዴ ለሾፌሮች አሁን አንጻራዊ ሰላም ያለው በአፋር ክልል ላይ ብቻ ነው ይላሉ። በኦሮሚያ ክልል የኮቴ በሚል ታጣቂዎች ከፍተኛ ችግር እንደሚፈጥሩባቸው፣ በአማራ ክልል ታጣቂዎች የሚያደርሱት ጥቃት መባባሱን ጠቅሰው ትናንት አንድ አሽከርካሪ ደቡብ ጎንደር ደብረታቦር ከተማ አካባቢ በእንቅስቃሴ ላይ ያለ ተመቶ ቆስሎ በሕክምና ላይ መሆኑንም በማሳያነት ጠቅሰዋል። ክላሽ የያዘ ይወጣል 5,000፣ 10,000፣ 5,000 አንዳንዶቹ ደግሞ ገብተው ሞባይላቸውን ምናቸውን ይቀሟቸዋል። ያ በቃ የማያቋርጥ ሂደት ነው። አካባቢ ያለው ነገር ሰላሙ እስከሚመጣ ድረስ የግዴታ እንትን ነው። ይሄ ምንም ተቋቁመው ነው ሹፌሮች አሁን እየሄዱ ያሉት። በግድ በቃ ህይወታቸውን እየሸጡ ነው እየሄዱ እያራገፉ የሚመጡት። ምናልባት ይሄ ችግር የተቃለለልን በአፋር ነው። ይሄ በተለይ መሀለኛው ኢትዮጵያ ኦሮሚያ አካባቢ ላይ ያለው ነገር ከተሞቹ በማናለብኝነት ነው የሚያስከፍሉት። በቃ መኪና ያስቆማሉ፣ ደረሰኛ ያላቸው የታጠቁ ሰዎች አሉ፣ በእነሱ አማካኝነት ብር ያስከፍላሉ። የማህበሩ ስራ አስፈጻሚ አባል እንደሚሉት እንዲህ ያለው ችግር ከጸጥታ ችግር ጋር ሲደመር የከፋ ውጤት ያለው በመሆኑ አሽከርካሪዎች ከጠዋቱ 12 እስከ ምሽት 11 ሰዓት ድረስ ብቻ ባለው ጊዜ እንዲንቀሳቀሱም ጥሪ አድርገዋል።
በአፋር ክልል መምህራን ደሞዝ በአግባቡ እየተከፈላቸው ባለመሆኑ ስራ ለማቆም መገደዳቸውን ገለጹ። በክልሉ ደዌ ወረዳ የሚገኙ መምህራን እስከ ትናንት ሰኞ ድረስ ለ2 ሳምንታት ደሞዝና ማግኘት የሚገባቸው ጥቅማ ጥቅም ባለመከፈሉ ምክንያት ትምህርት ቤቶች ዝግ ሆነው ነበር። መምህራኑ የጥቅምት ወር ደሞዝ እስካሁን ባይከፈላቸውም እስከ ህዳር 20 ድረስ ሊከፈላቸው ቃል ተገብቶላቸው ወደ ማስተማር መመለሳቸውን ይናገራሉ። ነገር ግን በወረዳዎች በኩል በተደጋጋሚ ይከፈላችኋል ከሚል ተስፋ በቀር በተግባር የተፈጸመ ቃል የለም ይላሉ ኢሳያስ ገላው። የ2017 የትምህርት ዘመን ከተጀመረ በኋላ በአፋር ክልል መምህራን ደሞዝና ጥቅማ ጥቅም በተገቢው መንገድ እየተከፈለን አይደለም ሲሉ በተደጋጋሚ ቅሬታቸውን ያቀርባሉ። ያለፉት 2 ሳምንታት ትምህርት የተቋረጠበት የደዌ ወረዳ በድጋሚ ትናንት ሰኞ የመማር ማስተማር ሂደቱን ቢጀምርም መምህራን የተገባልን ቃል በተግባር የማይፈጸም ከሆነ ስራ ለማቆም እንገደዳለን ይላሉ። የጥቅምት ወር እስካሁን አልተከፈለም። ትምህርትም የሁሉም ሴክተር አልተከፈለም። ይሄ ደዌ ወረዳ ነው። መምህራንም ሌሎችም ሴክተሮችን በሙሉ አልተከፈለም። ያው በመሀል ላይ ስራ አቁመን ነበር። ከታህሳስ ድረስ እንከፍላቸዋለን በሚል ቃል ገቡልን። የጥቅምትን እዛ ስራ ጀመርን ማለት ነው። ለ2 ሳምንት ያክል ወደራጌ በተለያየ ጊዜ መምህራን ልናገኝ የሚገባን ጥቅማ ጥቅም እየተከበረልን አይደለም ያሉ ሲሆን በተለይም ከ2015 ዓ.ም ጀምሮ የደረጃ እድገትና እርከን ተግባራዊ ያልተደረገም ይላሉ። ሌላው እየተቆራረጠ የሚመጣ ደሞዝ ለስራ ማቆማቸው ምክንያት መሆኑን ነው መምህራኖቹ የሚገልጹት። መምህራን 6ኛ ክፍልና 8ኛ ክፍል የፈተና ሀበር እንደገና ደግሞ እንደዚህ በተመሳሳይ የመምህራን ከ2015 ዓ.ም ጀምሮ ደረጃ እርከንና እድገት ጥቅምት ወር ጀምሮ አልተከፈለንም። አሁን ስለዚህ ስንከራከር እና ስንጓይ ሰምተን ያው ግዴታ ስራ መጀመር አለባችሁ ተብለን ብቻ እስቲ ታህሳስ ወር ስጡኝና ሁሉንም ጥያቄዎች እመልሳለሁ የሚል ቃል ገብቶ ነው እንግዲህ ያው ዛሬ የተጀመረው ስራው። ተስፋ ያለንም አሁን ይመለሳል የሚል እቅድ የለኝም እንደኔ። በአፋር ክልል የሚገኘው የዳሊፋጌ ዞንም መምህራንም በተመሳሳይ መልኩ ሊያገኙት የሚገባ ጥቅማ ጥቅም እየደረሳቸው እንዳልሆነ ገልጸው ቅሬታቸውን በደብዳቤ ለሚመለከታቸው አካል እንዳሳወቁና የፊታችን አርብ ድረስ በትዕግስት እየተጠባበቁ መሆኑን ይናገራሉ። አሁን ላይ እንደምንዘጋ አሳውቀናል። በደብዳቤ ምላሽ እንሰጣለን ብለዋል። እስከ ጁማ እየጠበቅን ነው። አሞሊ ትምህርት ቤት የቁጥር 3 ክላስተር ማዕከል ዳሊፋጌ ሁሉም ክላስተር ጋር ከደዋውለናል። እንግዲህ ያው መብታችንን በደብዳቤ እየሰራን ጠይቀናል። እምቢ ካሉ ደግሞ አማራጭ እንፈልጋለን በሚለው ክላስተር ሱፐርቫይዘሮች ጋር ደውለን ይህን ነገር ካሁኑ ስራ ከሚቆም አስተካክሉ ብለናል። በአፋር ክልል መምህራን በዳሊፋጌ ደዌ፣ አውሲረሱና ሌሎች አካባቢዎች ላይ የደሞዝ መዘግየትና የጥቅማ ጥቅምን አለመከበር በተመለከተ የሚያነሷቸው ጥያቄዎች ተገቢነት አላቸው የሚሉት የአፋር ክልል ትምህርት ቢሮ ኃላፊ አቶ አብዱ ሐሰን ናቸው። ክልላችን በአንዳንድ ወረዳዎች ያው ወረዳዎቻችን እንደሚታወቀው ከክልሉ ድጎማና በራሳቸው የውስጥ ገቢ ነው የሚተዳደሩት። ከገቢ ጋር በተያያዘ የተወሰነ ደሞዝ በወቅቱ ያለመክፈል ነገር በተለያዩ ወረዳዎች አሉ። እንዳውም በዋነኛነት ይህ የሚታየው በአውሲረሱ እዚህ የክልሉ ዋና ከተማ ያለበት አካባቢ የሚገኙ እንደገና በጦርነቱ ጉዳት በደረሰባቸው አካባቢዎች ነው። የክልሉ መምህራን ለሚያነሷቸው ጥያቄዎች ፈጣን ምላሽ እየሰጠው ነው የሚለው ትምህርት ቢሮው የመምህራን ደረጃ እድገትና እርከንን በተመለከተ በሂደት እፈታለሁ ይላል። የደሞዙን ጉዳይ ወረዳ ላይ ካለው አመራር ጋር ተነጋግረናል። ደሞዝ ለመምህራን በወቅቱ እንዲደርስ በአንደኛ ሩብ ዓመት ግምገማችን ላይም ክልሉ ስነስርዓት ተገኝቶ አቅጣጫ አስቀምጠዋል። ጥቅማ ጥቅምና የደረጃ እድገቱ ጉዳይ ግን በሂደት የመምህራን መብት እንዲከበር ልዩ ኮሚትመንት ወስደን እየሰራን ነው። ይካፈላል። ደሞዝ ግን እንደ ማንኛውም የመንግስት ሰራተኛ በወቅቱ ማግኘት አለባቸው። አንዳንድ ጊዜ ግን አብሮ ከጤና ተቋማት ሰራተኞችም ከአርብቶ አደር ከግብርና የሚሰሩ ሰራተኞች ጋር ደሞዝ ሊዘገይ ይችላል። እንኳን እነሱ ጋር አይደለም ክልል ላይም ሊዘገይበት ጊዜ አለ። በአፋር ክልል የመምህራን ደሞዝ እስከ 2 ወር ድረስ የዘገየባቸው ወረዳዎች ቢኖሩም ችግሩን የመፍታት ተግባሩ ግን ወረዳዎችን በማነጋገር እየተሰራ እንደሆነ የሚናገሩት የክልሉ ትምህርት ቢሮ ኃላፊ አቶ አብዱ ሐሰን በሰሜኑ ጦርነት ወቅት ትምህርት ተቋማት ላይ የደረሰ ጉዳት ለችግሩ መባባስ የጎላ ሚና አለው ይላሉ። ለምሳሌ አንዳንድ ወረዳዎች 1 ወርም 2 ወርም የዘገየበት ጊዜ አለ። ገቢ ችግር ጋር ተያይዞ ማለት ነው። ይሄ እንግዲህ የሚያሳየው ክልሉ ገና አሁን መልሶ መገገም ላይ ነው ያለው። ብዙ ትምህርት ቤቶች ቆርቆሯቸው በጦርነት ወድመዋል። መምህራኖች ብዙዎቹ ትራውማታይዝድ ሆነዋል ወደ ሰሜኑ በኩል ስትሄድ። ስለዚህ በጎርጎሮሳዊ አቆጣጠር በየዓመቱ ታህሳስ 10 ቀን ዓለም አቀፍ የሰብአዊ መብቶች ቀን ይታሰባል። የተባበሩት መንግስታት እንዲህ ያሉት ቀናት በዓለም አቀፍ ደረጃ ተግባራዊ የሚሆኑ የጋራ እሴቶችንና መርሆችን በማቋቋም በማወቅና በማክበር በሰብአዊ መብቶች ላይ የሚደርሱ ጥሰቶች፣ ግጭቶችና ጥቃቶች ከመከሰታቸው በፊት ለማስወገድ ይረዳሉ ብሏል። ለሰብአዊ መብቶች መከበርና መጣስ ግለሰቦችም ሆነ መንግስታት የራሳቸው ድርሻ እንዳላቸው የሚገልጹ አንድ በዘርፉ ላይ የሚሰሩ ባለሙያ
በዚህ ላይ የበለጠው ድርሻ የመንግስት መሆኑን አመልክተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን መንግስት የሽግግር ፍትህ ለመተግበር የያዘውን ጥረት በበጎ ገልጾ ሆኖም አሁንም ለከባድ የሰብአዊ መብት ጥሰቶች ምክንያት የሆኑ ግጭቶችን በሰላማዊ ሁኔታና በዘላቂነት መፍታት የሚቻልበት እድል እንዲኖር ድርድሮች እንዲቀጥሉ ጠይቋል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አለው። ዛሬ በጎርጎሮሳውያን ታህሳስ 10 ቀን የሚታሰበው የሰብአዊ መብቶች ቀን የተሰየመው እንደ አውሮፓውያን አቆጣጠር በ1948 የተባበሩት መንግስታት ጠቅላላ ጉባኤ ሁለንተናዊ የሰብአዊ መብቶች መግለጫ ያጸደቀበትን ቀን ለማሰብ ነው። ሰዎች የሰብአዊ መብቶችን አስፈላጊነትና አግባብነት እንዲገነዘቡ ማነሳሳት፣ አሉታዊና የተሳሳቱ አመለካከቶችን በመቃወም